ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ጅብሪል እባላለሁ። ዛሬ እንግዲህ የአንድ ዓመት ቻሌንጅ በሰውነቴ ላይ ምን ያክል ለውጥ አይበታል የሚለውን ፉል ቦዲ የሆነ ወርክአውት በሳምንት 3 የምሰራቸው ወርክአውቶች ዛሬ ይጀምራሉ እና መስራት የምትፈልጉ የሆነ በማየት እናንተም ልምድ ካላችሁ ይህን ቪዲዮ እንድትከታተሉ ስል በአክብሮት እጠይቃችኋለሁ። ቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትጀምሩት፣ እንደዚህም ደግሞ ቪዲዮ ከተመቻችሁ ላይክ እንዲሁም አስተያየት ካላችሁን ደግሞ ኮሜንት ውስጥ እንድትሰጡ በአክብሮት እጠይቃችኋለሁ። ወደ እንቅስቃሴ ከመግባታችን በፊት ሁሌም ቢሆን ዋርማፕ ማድረግ አለብን። ዋርማፕ ማድረጋችን ለቀጣዩ እንቅስቃሴዎች ራሳችን የማሞቅን ስለሆነ ለእኛ በጣም ጠቃሚ ይሆናል። እንዲሁም ደግሞ በምንሰራቸው እንቅስቃሴዎች ላይ አላስፈላጊ የሆኑ ጉዳቶች እንዳይመጡብን ይጠብቀናል ማለት ነው። ስለዚህ ሁሌም ቢሆን ከስፖርት በፊት እና ከስፖርት በኋላ ዋርማፕ ማድረግ አለብን። ከስፖርት በፊት እንደ ማሟቂያ ነው። ከስፖርት በኋላ ደግሞ ራሳችንን ማላቀቅ አለብንና ይህን ስትሬቺንግ መስራት አለብን ማለት ነው። ወደ ዋናው ወርክአውታችን ገብተናል። የመጀመሪያው ወርክአውታችን የሚሆነው ምንድን ነው? ክሊን ኤንድ ፕሬስ የሚባለው ወርክአውት ነው። ይህም ደግሞ ሙሉ ሰውነታችንን ከማነቃቃቱ ጋር ከፍተኛ የሆነ ጫና የሚፈልግ የሆነ ወርክአውት ነው። እንዲሁም ደግሞ ክሊን ኤንድ ፕሬስ የሚባለው ወርክአውት ለእግራችን፣ ለትከሻና ለኮር ጡንቻዎቻችን በጣም ምቹና ተመራጭ የሆነ ወርክአውት ነው። ይህን ወርክአውት በሁለት ዙር 10 ደቂቃዎች ሰርቸዋለሁ። ሁለተኛውና ቀጣዩ ወርክአውታችን የሚሆነው ለትራይሴፕስ እና ለቸስት ጡንቻዎቻችን በጣም ወሳኝ የሆነው ዲፕ የሚባለው ወርክአውት ነው። ይህን ወርክአውት ሁለት ዙር በ10 ሰርቸዋለሁ። ሶስተኛው ወርክአውታችን ሙሉ ሰውነታችንን ከፍ እና ዝቅ እያደረግን የምንሰራው ፑሽአፕ ነው። በጣም አስፈላጊና ወሳኝ የሆነ ወርክአውት ነው። ይህን ወርክአውት ደግሞ ሁለት ዙር በ15 ሰርቸዋለሁ። አራተኛው ወርክአውታችን የሆነው ታችኛው የሰውነት ክፍላችን በተለይ ጭናችንን የሚያጠናክርልን የሆነው ጎቤት ስኳት ነው። ዳምፔኑን መጃችን ከመያዛችን ጋር ወደ ደረታችን አስጠግተን ወገባችን ቀጥ አድርገን የምንሰራው ወርክአውት ነው። ይህን ወርክአውት ሁለት ዙር በ10 ደቂቃዎች ሰርቸዋለሁ። አምስተኛው ወርክአውታችን የሆነው ለደረታችን ጡንቻዎች ቅርጽ ውብ እንዲሆን የሚያደርገው ኬብል ፍላይ የሚባለው ወርክአውት ነው። ይህ ወርክአውት ሙሉ ደረታችንን እንዲለጠጥና እንዲኮማተር ስለሚያደርግ ለጡንቻችን እድገት ወይም ወደ ደረታችን እድገት በጣም ምቹና ወሳኝ የሆነ ወርክአውት ነው። ይህን ወርክአውት ሁለት ዙር በ10 ሰርቸዋለሁ። ስድስተኛው ወርክአውታችን የሆነው የትከሻችንን የጀርባ ክፍል ቅርጽ ለማውጣት የሚረዳ ወሳኝ የሆነ ወርክአውት ነው። ይህም ወርክአውት ኬብል ፌስ ፑል ይባላል። ቤንች ላይ ተቀምጠን መስራታችን ሙሉ ትኩረታችን ትከሻችን ላይ እናደርግና እንዳንወዛወዝ ይረዳናል። ይህን ወርክአውት ሁለት ዙር በ10 ሰርቸዋለሁ። ሰባተኛው ወርክአውታችን የሆነው የጀርባችንን ጡንቻ በማስፋት ውብ የሆነ ቪሼፕ ቅርጽ እንዲኖረን የሚረዳ ላት ፑል ዳውን የሚባለው ወርክአውት ነው። ይህ ወርክአውት በመስራታችን ጀርባችን ከመስፋቱ ጋር አሪፍ የሆነ ሼፕ እንዲሆን ይረዳናል። ይህም ወርክአውት ሁለት ዙር በ10 ሰርቸዋለሁ። ስምንተኛውና የመጨረሻው ወርክአውታችን የሆዳችንንና ኮር ጡንቻችንን የሚያጠናክርልን ፕላንክ የሚባለው ኤክሰርሳይዝ ነው። ይህ ኤክሰርሳይዝ ሰውነታችንን ቀጥ አድርገን ለተወሰኑ ደቂቃዎች ወይም ደግሞ ሰከንዶችም ሊሆን ይችላል እንደ ጀማሪ ከሆነ የምንይዝበት የሆነ ወርክአውት ነው። ይህ ወርክአውት ለባላንስ እና ለጥንካሬ በጣም ወሳኝ የሆነ ወርክአውት ነው። እኔ ይህን ሁለት ዙር በ1 ደቂቃ ሰርቸዋለሁ። እንግዲህ እንደተመለከታችሁት ወርክአውታችን ጨርሰናል። ሁሉንም ወርክአውቶች ምንም ሳትቀንሱ
ከፈለጋችሁ ደግሞ አይከብደንም ካላችሁ ደግሞ ጨምራችሁ ቢሆን ወርክአውቱ ሙሉን ስሩት። እንደዚሁም ደግሞ ከመስራታችሁ ጋር ፕሮግረሳችሁን ለማየት ወይ ወረቀትና እስክሪብቶ አዘጋጅታችሁ ካልሆነ ደግሞ በስልካችሁ ላይ እየመዘገባችሁ ፕሮግረሳችሁን እያያችሁ ለመስራት ሞክሩ። የሚቀጥለው ቪዲዮ እስክንገናኝ ማሰላም።